የ8 ዓመት ምናምን ትላለህ ቴዲ አፍሮ ሂዝ ጉራጌ ያቃል ብልጠት አለው ዝም ብሎ ሰዓት ውስጥ አይገባም ነገሮች እስኪስተካከሉ እስኪሰክኑ ማድረግ ያለበትን ያደርጋል አንዳንዴ ይናገራል ፕሪንሲፕሉን አይተውም የዘር ፖለቲካ ያዋጣም ይላል ላውድ ግን አይሆን ዝም ብሎ በዚህ ምንም ውጤት በሌለው የፖለቲካ ጨዋታ ውስጥ መጥቶ የራሱን ወገኖችም ራሱንም አያስጠቁርም ዳስ ብልጠት ማለት ያ pragmatic quietism የሚባለው ያ ነው ኢኮኖሚክ ኤንድ ፖለቲካል ኒውትራሊቲ ኒውትራል ሆኖ ሁሉንም ወገኔ ነው ብሎ ኦሮሞዎቹ ጋር ሲሆን ኦሮምኛ ያያወራ ሀዲያዎቹ ጋር ሲሆን ሀዲያኛ ያያወራ ስልጤዎቹ ጋር ሲሆን ስልጤኛ አማራዎቹ ጋር አማራ wherever እየሄደ እንደ ኮሚኒቲው ከኮሚኒቲው ጋር ተመሳስሎ ግሪን ቆጥራል ብሩ that's where the true power lies ብር that's it ያ ነው ቴዲም እንደዛ that's ፓወሩን የሚይዘው በዛ አልጠላው አንድም ከና አማራ ብሎ ማያቆን ወደ ትደግፏል እኔንም ከነዛ ፔገና አማራ ያልኩ መተታጨበጭባለዝ because መጨረሻ እኔ ማስባት ኢትዮጵያ እንደምትጠቅም ስለምትጠቅ ማለት ቴዲ አፍሮ አማራ የለህም ይያለ ጎጃሜ ጎንደሬ ነህ ይያለ ሂዳውንም ታጨበጭባለ ካሴቱን የምትገዛው አንተ ነህ ፔገና አማራ አየ ይሄ ይታወቅ ስለዚህ that's smart ይሄ ነው ጭንቅላት ማለት ይሄ so በፕሪንሲፕላችን ያለ ካየኸው these are የሪል የኢትዮጵያ ኔሽን ቢልደርስ አጋዚያን በዚህ በሸዋ ደግሞ የዛ ፍሮንቲር የሆኑት ጉራጌዎች ብልሃት ባለው መንገድ ኢትዮጵያዊነታቸውን አልተው ኢትዮጵያዊ ነው ከሁሉም ጋር በሰላም ኦሮሞ ስልጣን ላይ ስላለ አይንጫጩ ትግሬ ስልጣን ላይ ስላለ አይንጫጩ ለምን ትግሬም ለነሱ ኢትዮጵያዊ ነው ኦሮሞም ለነሱ ኢትዮጵያዊ ነው ፖለቲካው ጥሩ እንዳልሆነ ግን ቀስ ብለው ጠቆም ያርጓል ኮፒሊንግ አርግ